በማይመለስ ነገር በሆነ ነገር ባለፈ ነገር ትናንት ላይ ሄዶ ጥቁር ማልበስ፣ ትናንት ላይ ሄዶ ቀና ማድረግ፣ ትናንት ላይ ሄዶ ውሃ ማጠጣት፣ ትናንት ላይ ሄዶ ላስታም ማለት፣ ትናንት ላይ ሄዶ ይሄን አድርጌ ቢሆን ኖሮ አይሞትም ነበር። ይሄን በፍጹም አንድ ነፍስ ከስጋ ስትለይ ወንድሜ፣ አባቴ፣ እህቴ፣ ወንድሜ፣ ዘመዴ፣ አንተ የእግዚአብሔር ሰው ዛሬ ነፍስህ ከስጋ እንደተለየች ምናልባት በኃጢአት ምክንያት ነፍስህ ከእግዚአብሔር ትለይ ሆኖ ንስሐ ያልገባበት ኃጢአት ኖሮ በዛ ምክንያት ገሃነም ግባ ሲኦል ውረድ ትባል ይሆንን በመጨረሻው ቀን? ዋ ወንድሜ፣ ዋ እህቴ፣ ዋ እናቴ ተብሎ ይለቀሳል። ሁለተኛ ከኖረበት ቤት ሲወጣ ይለቀሳል። ለምን? ዛሬ ከኖርክበት ክፉ ደጉን ካየህበት፣ ከተኳልሽበት፣ ከተዳርሽበት፣ ልጆችሽን ወልደሽ ከሳምሽበት፣ በሆታ በእልልታ ወጥተሽ ከገባሽበት፣ ደስታሽን ዓለምሽን ካየሽበት ከምድሩ ጎጆ ከምድሩ ቤት ወጣሽ። እሱ አይደለም የሚገርመው። ምናልባት በኃጢአት ምክንያት ንስሐ ሳትገቢ ወደ እግዚአብሔር ተጠርተሽ ከሆነ ዛሬ ከምድሩ ቤት እንደወጣሽ ከሰማይ ቤትሽ ተወጪ ይሆንን? መጨረሻሽ ሲኦል፣ መጨረሻሽ ገሃነም ይሆንን? ዋ እህቴ፣ ዋ እናት ዓለም፣ ዋ ወንድም ዓለም ተብሎ ይለቀሳል። ክርስቶስ ኢየሱስን አትኸው ይሆኖይ ሕይወት የሆነውን ጌታ ቅርንጫፍ ነህ እኔ ግንድ ነኝ ወይን ግንድ ተብለ ተቆርጠህ ትጣል ይሆንን? ወይስ ከግንዱ ጋር ይጣበቅ ቅርንጫፍ ነህ ተብሎ ይለቀሳል። ሶስተኛ ግብአተ መሬት ነው። ዛሬ እድር ወደ ማሰው ሰዎች ወደ ቆፈሩት ጉድጓድ ገባ። ይሄ ምንም አይደለም፣ ጊዜያዊ ነው። አንድ ቀን ግን ምናልባት ዛሬ እድር ወደ ማሰው ወደዚህ ወደ 3 ክንድ ጉድጓድ ገባህ። ነገር ግን በኃጢአት ምክንያት በበደልህ ምክንያት ጥልቅ ወደ ሆነው ወደ ሲኦል፣ ጥልቅ ወደ ሆነው ወደ ገሃነም ትወርድ ይሆንን? ጥርስ ማፋጨት፣ እንባ ለቅሶ፣ ጸጸት ወዳለበት ትወርድ ይሆንን? በርደተ መቃብር ላይ ርደተ ሲኦል ይሆንብህ ይሆንን? መጨረሻ ምንድነው ተብሎ ይለቀሳል። ከዚህ ውጪ ሐዘን ማብዛት፣ ደረት መድቃት፣ በማይመለስ ነገር በሆነ ነገር ባለፈ ነገር ትናንት ላይ ሄዶ ጥቁር ማልበስ፣ ትናንት ላይ ሄዶ ቀና ማድረግ፣ ትናንት ላይ ሄዶ ውሃ ማጠጣት፣ ትናንት ላይ ሄዶ ላስታም ማለት፣ ትናንት ላይ ሄዶ ይሄን አድርጌ ቢሆን ኖሮ አይሞትም ነበር። ይሄን በፍጹም አንዳንድ ጊዜ መጽናናት ማለት ለሰው ልጅ ለሞተች እናት ማግኘት አይደለም። ይስሐቅ እናቱ ሞተች ተጽናና ይላል። የሞተች ሳራ ከሞት ተነስታ ተጽናናው አይደለም። በሳራ ቦታ ርብቃ ሚስት ሆና ስለተሰጠችው